መቋጫ ያላገኘው የአርሲ ኦርቶዶክሳውያን ጭፍጨፋ ዛሬም ልብ ሰባሪነቱን ቀጥሏል። ይህ ገለልተኛውና እውነተኛው ንስር 24 ነው። ሰው ተገደለ ሲባል ሰው መደንገጡን ትቶ ስንት ሰው ተገደለ በሚባልባት ኢትዮጵያ ዛሬም ብሔርና ሃይማኖት እየተመረጠ ይጨፈጨፍባታል። በአርሲ ውስጥ ቤተክርስቲያን ይቃጠላል፣ ምዕመናንም በአሳዛኝ ሁኔታ ይገደላሉ። የሚያሳዝነው ደግሞ ማንም ኃላፊነቱን አይወስድም። ነገር ግን ሁሉም እየተነሳ የግልና የቡድን ፍላጎቱን ለማስፈጸም ሲል ብቻ የገዳዮችን ማንነት ታርጋ ይለጥፋል። መንግስት የታጠቁ ሽፍታዎች የብሔርና የሃይማኖት ግጭት ለማስነሳት አስበው የፈጸሙት ጭፍጨፋ ነው በማለት ዘወትር የተለመደ መልሱን ሲያዘጋጅ፣ ታጣቂ ቡድኖች በበኩላቸው መንግስት ለፖለቲካ ፍጆታ ሲል ገዳይ ቡድኖቹን አዘጋጅቶ ንጹሃንን እያስጨፈጨፈ ነው በማለት ዘወትር ይከሳሉ። የሃይማኖት አክራሪዎች ደግሞ ገዳዮችን ሃይማኖተኛ ለማድረግና ተከባብሮ የኖረውን ሙስሊምና ክርስቲያን ለማጋጨት ሩጫ ላይ ናቸው። አንድ እውነት ግን አለ። በንጹሃን ደም ፖለቲካ ለመስራት የሚሯሯጥ ህሌና ቢስ ስውር እጅ። የንጹሃን መሞት ግን እውነት ነው። ቤትና ንብረታቸውን እየተው የሚንከራተቱ ምስኪኖች ግን ዛሬም የፍትህ ያለ ይላሉ። አስቀያሚ ድራማዊ ፖለቲካ የነገሰባት ኢትዮጵያ በንጹሃን ደም የሚቀልዱ የእፉኝት ልጆች ግን በስውርና በግልጽ ደም እያፈሰሱ ነው። በምድራዊውም ይሁን በሰማያዊ ህግ የሰው ደም አፍስስ የሚል አንዳች እንደሌለ ህሊና ያለው ሰው ሁሉ የሚያውቀው ጉዳይ ነው። የንጹሃን ደምና እንባ ግን ወደ ምድር ሳይሆን ወደ ሰማይ እንደሚፈስ ሁሉም የሚያውቀው ጉዳይ ነው። የመንግስት የተለመደ መግለጫና ቸልተኝነት ግን ብዙዎችን አሳዝኗል። አስተያየት ሰጪዎችም እንዴት ጠንካራ የደህንነት መስሪያ ቤት አለኝ የሚል መንግስት 3-4 ጊዜ የራሱ ዜጎች ሲጨፈጨፉ መረጃው አይኖረውም በማለት ሲሞግቱ፣ ተጎጂዎች በበኩላቸው መንግስት እኮ አይደለም የደህንነት ስጋቶችን ቀድሞ ሊተነትንና ሊያስቀር ይቅርና ድረሱልን እያልን እየጮህንም የሚደርስልንም የለም በማለት በምሬት ይናገራሉ። ተመሳሳይ ሞት፣ የተለመደ መግለጫ፣ ያልተገለጠ እውነት፣ ትናንትም ዛሬም ጭፍጨፋ። ሁኔታውን ግን ሰላም ወዳዱ የክርስቲያንና የሙስሊም ማህበረሰብ በእኩል በጽኑ አውግዞታል። ፍርዳው ቃል ሞገስ ዳኛው ነበርኩ። ትኩስና ሰበር ዜናዎችን ለማግኘት ንስር 24ን ይከታተሉ። ከንስር የለም የሚሰወር።